የድሬዳዋ አስተዳደር ከንቲባ አቶ ከድር ጁሃር ዛሬ ማለዳ በድሬዳዋ ከተማ በተለምዶ አሸዋ ተብሎ በሚጠራው አካባቢ የደረሰውን የእሳት አደጋ በቁጥጥር ስር ለማዋል ርብርብ ላደረጉ የጸጥታ ኃይሎችና የህብረተሰብ ክፍሎች ምስጋናቸውን አቅርበዋል። ከጠዋቱ 1 ሰዓት አካባቢ ለጊዜው ምክንያቱ ባልታወቀ ሁኔታ የተነሳውን የእሳት አደጋ ተዛምቶ የከፋ ጉዳት እንዳያስከትል የአስተዳደሩ ፖሊስ ጠቅላይ መምሪያ እሳት አደጋ፣ የሪፖርቶች ድርጅት፣ የነፃ ንግድ ቀጠና፣ የሐረሪ ክልል እሳት አደጋ ከጸጥታ ኃይሎችና ከአካባቢው ነዋሪዎች ጋር በመቀናጀት ባደረጉት ርብርብ ከቀኑ 6 ሰዓት ላይ እሳቱን በቁጥጥር ስር መዋል መቻሉን ከንቲባ ከድር ጁሃር ገልጸዋል። ከዛሬ ዕለት ከጠዋቱ 1 ሰዓት ጀምሮ ድሬዳዋ ላይ የተከሰተው የእሳት መቀጣጠል ሩስተራ አካባቢ ምንላቸው ማሽላ ተራ ሙሉ ለሙሉ ወድሟል። ግን በጣም ከዚህ የባሰ እሳቱም ተቀጣጥሎ ወደ ሌላ ቦታ መሄድ ነበርና የህዝባችን ርብርብ በተለይ የመንግስትና ሰራዊት አባል መከላከያና ፌደራልና ሁሉም ቢኖሩም የህዝባችንም ደግሞ ግን ለየት ባለ በራሳቸው በጀሪካና በተለያዩ ውሃዎቹ ሲያጠፉ ነበረ። ሁሉም በሚችለው አቅም ሲረባረብ ነበረ። የሐረሪም እሳት አደጋም እዚህ መጥቶ አግዞናል። አጠቃላይ አስተዳደሩ ውስጥ ያለው የኤርፖርትም የንግድ ነፃ ንግድ ቀጠናም በተለያዩ የፖሊስ ኮሚሽን ያስተዳደሩ እሳት አደጋ በጋራ ነበረ ሲረባረብ የነበረውና የጸጥታ ኃይሎች፣ የከተማው ነዋሪዎች እንደዚሁም የመንግስት የኮንስትራክሽን ማሽነሪዎች ባደረጉት የተቀናጀ ርብርብ የተነሳው እሳት በቅርብ ርቀት ወደሚገኘው የድሬዳዋ ዋና የገበያ ስፍራ ታይዋን አካባቢ ተዛምቶ ሊያደርስ የሚችለውን ከፍተኛ ውድመት ማስቀረት ተችሏል ያሉት ከንቲባው የአደጋውን መንስኤና የውድመት መጠኑን ተጣርቶ ለህዝቡ ይፋ እንደሚደረግም ተናግረዋል። ከንቲባው አክለውም በአደጋው ጉዳት ለደረሰባቸው ተጎጂዎች ድጋፍ ለማድረግ የቅድመ ዝግጅት ስራ መጀመሩን ገልጸው በሀገርና በውጭ ሀገር የሚኖሩ ኢትዮጵያውያን ወገኖች በሙሉ ተጎጂዎችን መልሶ ለማቋቋም ድጋፍ ለማድረግ ከአስተዳደሩ ጎን እንዲቆሙ ጥሪያቸውን አቅርበዋል። ሙሉ ለሙሉ የወደመው አንደኛ ሳልባጅ ተራው ሙሉ ለሙሉ የወደመበት ሁኔታ አለ። ማሽላ ተራ ሙሉ ለሙሉ ወድሟል። ሌሎች በከፊል ደግሞ የተረፉበት ሁኔታ አለ። ስለዚህ ዛሬ አሁን ማቅረብ የምፈልገው ህዝባችን ላደረጉት ትብብር ምስጋናዬን እያቀረብኩኝ፣ ቀጣይ ደግሞ ግን ከማህበረሰባችን መላው ከኢትዮጵያ ህዝብ ጋር ሆነን እነዚህ ማህበረሰባችን እንዲደግፉና ከጎን እንዲቆሙ በዚሁ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። አመሰግናለሁ።